እነሆ በደጅ ቆሜ አንኳኳለሁ ሲል ያንተ የቤት በር አይደለም፣ ያንተን የልብ በር በዚህ ማለዳ እያንኳኳ ነው። ኢየሱስ እያንኳኳ ነው። በዚህ ሰዓት ያንተን የልብ በር ልጄ ይልሃል። ልጄ ወንድሜ፣ አዎ ልጆቼ እያለ ያ የከፈለላችሁ፣ ያ የደማላችሁ፣ ያ የተሰቃየላችሁ፣ ያ ዋጋ የከፈለላችሁ፣ ያ የቃተተላችሁ፣ ያ የተዋረደላችሁ ስለ እናንተ ነው። እሱ ምንም ጎሎት አይደለም፣ እሱ ምንም አጥቶ አይደለም። ግን ሰው መጀመሪያ ሲፈጠር በእግዚአብሔር አምሳል የተፈጠረ ክቡር ፍጥረት ነው። ከፍጥረቶች ሁሉ እግዚአብሔር ለይቶ የፈጠረው ፍጥረት ነው። በእግዚአብሔር አምሳል የተፈጠረ ፍጥረት ነው። ስለዚህ ያ በመልኩ የፈጠረው ሰው አንዱም አሁን እንዲጠፋ አይፈልግም፣ አንዱም አሁን እንዲሞት አይፈልግም። እግዚአብሔር አንዱም ለእሳት እንዲተላለፍ አይፈልግም እግዚአብሔር። ስለዚህ ለዛ ነው አንድ ልጁን አሳው ወደ ምድር የላከው። ለዚህ ነው እግዚአብሔር፣ ለዚህ ነው አንድ ልጁን አሁን ሰው ሆኖ እንዲመጣ ወደ ምድር ያመጣው የላከው። በሰው ልክ አምላክ የነበረው ጌታ የነበረው መጀመሪያ ፍጥረት ሲፈጠር አብሮ የፈጠረው ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ብሎ ሰውን የፈጠረው ፍጥረትን ሁሉ አብሮ ከአብ ጋር የፈጠረው ያ መጀመሪያ የነበረው ቃል እግዚአብሔር ቃል የነበረው እግዚአብሔር ወደ ምድር መጣ። በእኛ ልክ አንሶ በእኛ ልክ ቀሎ በእኛ ልክ ሰው ሆኖ በድንግል ማርያም ማኅፀን ገብቶ በድንግል ማርያም በኩል በእኛ ልክ በማኅፀን ተወለደ። እንደኛ ተራበ፣ እንደኛ ተጠማ፣ እንደኛ ታመመ፣ እንደኛ ተገፋ፣ እንደኛ ተተፋበት፣ እንደኛ ተሰደደ፣ እንደኛ ቃተተ፣ እንደኛ ደከመ፣ እንደኛ ተራበ። እኛን መስሎ መጥቶ አስተማረን። ሊያስተምረን ነው በእኛ ልክ የመጣው። ወንድም በእኛ ልክ ስለመጣ አይቅለልብህ። ኢየሱስ ሕይወት ነው።